በዛሬ አዲስ ቢዝነስ ፕሮግራማችን እዚህ ለሚኩራ ክፍለ ከተማ ደራርቱ አደባባይ አካባቢ እንገኛለን። እዚህ የተገኘነው ደግሞ የተለያዩ የቢዝነስ ካምፓኒዎች ምርትና አገልግሎታቸውን ራሳቸውን ለሕዝብ የሚያስተዋውቁበት የአዲስ ቢዝነስ ፕሮግራማችን የጊፍት ሪል ስቴት ከሰሞኑ ስላስመረቀው የ54000 ካሬ ሜትር ላይ ያረፈ ዘመናዊና ቅንጡ ቤቶችን ልናስጎበኛችሁ ነው። ጊፍት ሪል ስቴት እንግዲህ ባለፉት 25 ዓመታት በኢትዮጵያ የቤት ልማት ኢንዱስትሪ ላይ የበኩሉን አስተዋጽኦ እያበረከተ የሚገኝ ሪል ስቴት ነው። በተለያዩ የአዲስ አበባ አካባቢዎችም ዘመናዊና ቅንጡ የመኖሪያ መንደሮችን በመገንባት ለተጠቃሚዎቹ በማድረስ ይታወቃል። በደንበኞቹም ተመራጭነትን ማትረፍ ችሏል። ዛሬ እዚህ ፈረስ ቤት አካባቢ የሚገኘውን ከ54000 ካሬ ሜትር በላይ ባረፈው በጣም ሰፊ የተንጣለለ ቦታ ላይ የተገነቡ ቤቶችን እናስጎበኛችኋለን። አብራችሁን ቆዩ። ተመልካቾች እንግዲህ ከዚህ በኋላ የሚኖረን ፕሮግራም አጠቃላይ ስለ ጊፍት ሪል ስቴት በተለይም ደግሞ እዚህ ፈረስ ቤት አካባቢ እዚህ ደራርቱ አደባባይ አካባቢ የሚገኘው የጊፍት መንደር 3ን ሰፋ ያለ ቆይታ የምናደርግበት ይሆናል። የጊፍት ሪል ስቴትን ጠቅላላ መረጃ በተመለከተ እዚህ ባለሙያ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። እንደምን አለሽ? እንደምን አለ። እንኳን ደህና መጣ። እንኳን በሰላም ቆየሽኝ። እስኪ ስምሽን አስተዋውቂን፣ የስራ ኃላፊነትሽን፣ ከዛም ስለ ጊፍት አንዳንድ መረጃዎችን አድርሽ። እሺ፣ በድጋሚ እንኳን ደህና መጣ። ሮዛ ዘውዱ እባላለሁ። የጊፍት ሪል ስቴት ሲኒየር ሴልስ እና ፕሮሞሽን ክፍል ኃላፊ ነኝ። እንግዲህ በሚኖረን ቆይታ ጊፍት ሪል ስቴት ከዚህ በፊት ምንድነው የሰራው፣ ገበያውስ ላይ የነበረው አስተዋጽኦ ምንድነው፣ ከተመሰረተ ስንት ጊዜ ሆነው፣ አሁንስ ምን ለመስራት ፕላን ይዟል የሚሉትን ነገሮች በስፋት እናወራለን ማለት ነው። እንግዲህ ሰፊ ጊዜ ነው የሚኖረን፣ አብረን እንቆይ። መልካም። እየተዘዋወር አጠቃላይ ቅኝት እናድርግ። እሺ፣ መልካም። እሺ፣ ከዚህ ሳይት ላይ ከተገነቡ ብዙ አይነት ታይፖሎጂ አፓርትመንቶች ውስጥ አንደኛውን ነው። ምናልባትም በጣም የምንወደው ሊሆን ይችላል። ቪላ ታይፕ አፓርትመንት የምንለው ታይፖሎጂ ነው። ምንድነው አይዲያው? አንድ ሰው አፓርትመንት ቢገዛም ውስጡ ሲገባ ግን የቪላ አይነት ሴንስ እንዲያገኝ ሆኖ የተሰራ የአፓርትመንት አይነት ነው ማለት ነው። ውስጡ እነዚህን አፓርትመንቶች ውስጡ ስንገባ አንድ ሰው ቤቱን ከፍቶ እንደገባ ምድር ላይ የሚያገኘው የአፓርትመንቱ ምድር ላይ የሚያገኘው ሊቪንግ ኤንድ ዳይኒንግ ሩም፣ ኪችን፣ የእጅ መታጠቢያ፣ ሀፍ ባዝሩም አይነት ነገር ይኖረውና ከዛ በኋላ እዛው ቤት ውስጥ እያለ እዛው አፓርትመንት ውስጥ እያለ በደረጃ ወደ ላይ